የእግዚአብሔር እንደራሴዎች ምልክታቸው ምንድነው? የእግዚአብሔር መደነቂያዎች ልላቸው ይችላሉ። አምላክ በሰው ይደነቃል። ይኸው ተጽፏል። ሽማግሌ ልኮ ብላቴናዬ ነው ብሎ እንዲድን ሲሟገትለት ያላችሁ ኢየሱስ ምስለኔ ነህ አለ። በዚህ 100 አለቃ ውስጥ የአምላክ ልብን ደስ የሚያሰኝ ምን ተገኛሉ? እምነቱ የመነጨው ለድሆች ከሚራራ ልብ በመሆኑ ሉቃስ ወንጌል ምዕራፍ 7 በኢየሱስ ስም አነባለሁ። አሁንም ወደ ቤቱ በቀረበ ጊዜ የ100 አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔ በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ይህን የፈለግኩት ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዞር ብሎም ለተከተሉት ሕዝብ እላችኋለሁ በእስራኤልስ እንኳ እንዲህ ያለ ታላቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያው ባለጤና ሆኖ አገኙት። ምን ማለት ነው? እስራኤል እኮ የሚባለው ምናልባት ከአብርሃም ጀምሮ ነው። አብርሃም ከኡር ጠራው፣ ይስሐቅን ወለደ። ይስሐቅ ያዕቆብን፣ ያዕቆብም እስራኤል ተባለ ማለት ነው። ከዛ ጊዜ ጀምሮ ብትቆጥሩ ቁጥር 1 ይሄን የሚመስል እምነት ያለው አላየውም። ይሄ ነገር በእውነት መጠናት አለበት አልኩ። ይሄን ደግሞ ያለው እስራኤላዊ አይደለም። የሚገርማችሁ ሮማዊ ነው። የአብርሃም ዘር አይደለም፣ ካልተገረዙት ወገን ነው። እስራኤሎች የሚንቁት የሚጠሉትም ሕዝብ ነው። እነሱን ቅኝ ግዛት ለመያዝ ቢመጣም የዚህ ሰውዬ ነገር በጣም አነጋጋሪ ነው። በእውነት ተደነኩብህ አለው። ይሄን ያለው ሐዋርያ አይደለም፣ እንደምታውቁት አምላክ ነው። ተደነኩብህ፣ አንተን የሚመስል አላየሁም። አስገራሚ ነው። ለምን እንዲህ አለው? ምንስ መልካም ነገር ተገኘበት? በብዙዎቻችሁ ልብ አይ ባለህበት ቃል ተናገር ልጄ ይፈወሳል ስላለ ነው። የኢየሱስን አፍ የሚወጣውን ቃል በማመኑ ነው። ከአምላክ አፍ የወጣውን ቃል ያመኑ የሉም ወይ ነው? ብዙ እኮ አሉ። የተናገረውን አምነው አገራቸውን የተዉ አሉ። የተናገረውን አምነው ሙት የሆነውን ማህፀን በእምነት የተመለከቱ አሉ። የተናገረውን አምነው ፀሐይን ያቆማሉ ለ10 ሰዓት ያህል። ሙታናቸውን በህይወት የተቀበሉ አሉ። ለምን በለጠ ነው ጥያቄ። እዚህ ሰው ዛሬ ምን ያጠናው እሱ ሮም እስራኤልን ቅኝ ግዛት ስለያዘች በተለይ 100 አለቆች የጲላጦስ ተርታ ማለት ነው። ይሄ ሰው የነ ቆርኔሊዮስ ተርታ ማለት ነው። 100 አለቃ ነው። አይሁዶችን በጣም ይጨቁኗቸው ነበር እና ግብርና ቀረጥ ያበዙባቸው ነበር። ስለዚህ በቅኝ ግዛት የያዟቸው ናቸው እና አይሁዶች በጣም ይጠሏቸዋል። አማራጭ አጥተው እንጂ ሊገሏቸው ሁሉ ይፈልጋሉ። በእነዚህ የሚጠሉትና የራሱ ባልሆነው ሕዝብ ላይ አውግስጦስ ቄሳር ስሙ ያልተጠቀሰውን 100 አለቃ ሾመው። ይሄ 100 አለቃ አንድ የሚወደው ባሪያው ነበር ይለናል እና ታሞ ለሞት ቀርቦ ነበር። የእስራኤልን ሽማግሌዎች ወደ ኢየሱስ ላከ። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከ። የአይሁድ ሽማግሌዎች ታውቃላችሁ፣ እድሜያቸው የገፋ ነው። ከ50-60 ዓመት በላይ ናቸው። የእስራኤልን ፖለቲካና ሃይማኖት ይመራሉ። ስለዚህ በነገር ሁሉ መልካም ምስክርነት ያላቸው፣ በቃለ እግዚአብሔር በጸሎትም የበረቱ፣ እንደ ምራቅ የዋጡ የተባሉ ናቸው። ስለዚህ እነዚህ አእማድ የሆኑ ሽማግሌዎችን ወደ ኢየሱስ ላከ ማለት ነው። ይሄ 100 አለቃ እና ሽማግሌዎች ተደርድረው ኢየሱስ ጋር ቆሙ። በቅፍርናሆም የተለየ ነው፣ እንደዚህ ሆኖ አያውቅም። እናንተ የከበራችሁ የእስራኤል ሽማግሌዎች ወደ እኔ ለምን መጣችሁ ዛሬ? አይ 100 አለቃው ልኮን ነው። ምን አሳሳቢ ነገር ገጠመው? ሚስቱ ታመመች? አይደለም።
ልጁን የታመመው እሱ ነው? ኧረ አይደለም። እና ምን ሆነ? ምን ብርቱ ጉዳይ ገጠመው? ጥያቄው አንድ ነው። ባሪያው የሚወደው ባሪያው ስለታመመ እንድትፈውሰው እንድታድነው ወደ አንተ ላከ። ባሪያው በኢየሱስ ጊዜ ባሪያ ምን ማለት ነው? እንዳሁን እንዳንተረጉመው ባሪያ ማለት በኢየሱስ ጊዜ እንደ ዕቃ ማለት ነው። የራሱ መብት የለውም ባሪያው። ኢቭን ጌታው ቢገድለው 100 አለቃው አይጠየቅም። ጆሮውን የተበሳ ለጌታው የሚኖር ለጌታው የሚሞት ባሪያ ነው። ሮማዊ አይደለም እርግጠኛ ነኝ። እና አንድ ስደተኛ ሰው ሊሆን ይችላል። የታመመው ባሪያው ነው። የታመመበት 100 አለቃው። ስለዚህ አንድ 10 አለቃ ውሰድና ሆስፒታል ውሰድልኝ ሊለው ይችላል። ወይም የባህል መድኃኒት ወይም ዘመናዊ ሐኪሞች ዘንድ ሊልከው ይችላል። ግን ስለ አንድ ባሪያው ግድ ብሎት ሽማግሌዎችን ወደ ኢየሱስ ላከ። ስለ ባሪያው የአይሁድ ሽማግሌዎችን ላከ። ኖ ጌታ ሆይ ይወደዋል፣ ባሪያውን ይወደዋል። እና አጽንተው ለመኑት። ለምንድን ነው አጽንታችሁ የለመናችሁት? በኋላ እመጣበታለሁ። ይሄ 100 አለቃ ምኩራብም ሰርቶልናል። ስታዲዮም አይደለም፣ ፊልም ቤት አይደለም፣ ከአምላክ ጋር የምንገናኝበት የጸሎት ቤት ሰራልን። ህዝባችንን ደግሞ ይገርመሃል ይወዳል። ባሪያውን ብቻ አይደለም፣ እኛ የምንጠላውን አይሁድ የሆነውን ይወደናል። ምኩራብ ሰርቶልናል፣ እባክህ ብለው አጽንተው ለመኑት። ብዙዎች እምነት አላቸው፣ የያዕቆብ ልጆች ግን የእምነቱ ምንጭ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ልክ ነው። ተራራን እስከ ማፍለስ እምነት እኮ ሊኖረኝ ይችላል። የሰውየው ትንሽ ሚዛን እንዲደፋ ይረዳው ለባሪያው ማህበረሰቡ ላገለለው በዘመኑ ባሪያ ለሚል ቅጽል ስም ለተሰጠው ሽማግሌ ልኮ ብላቴናዬ ነው ብሎ እንዲድን ሲሟገትለት ያላችሁ። ኢየሱስ ምስለኔ ነህ አለ። አገኘው። እኔን መሳይ፣ ቁርጥ እኔን መሳይ እንደማለት እኮ ነው። ቁጭ አባቱን ይመስል የለ እንዴ እንደምትሉት። እና ተገረመበት። የእምነቱ ምንጭ ለሰው ልጆች ከሚራራ ልብ ይወጣል እንጂ ሙታንን እኮ በእምነት ያስነሳዋሉ። የኢየሱስ እንደራሴዎች፣ የኢየሱስ ምስለኔዎች አንደኛ መለኪያቸው ምንድን ነው? እንዳልኳችሁ ደጋግሜ ለሰው መኖር፣ ለድሃም ጭምር ማለት ነው። ለሰው መኖር። ብዙዎች በዚህ ይወድቃሉ። የራሱ ዘር አይደለም ይሄ ባሪያ፣ ሮማዊ አይደለም። ነገር ግን ብላቴናዬ ብቻ አይደለም የሚለው ህዝባችንን ይወዳል አሉት። 12 የሆኑ ቁጥራቸው አላውቅም ሽማግሌዎች በአንድ ድምፅ የምንጠላውን የአይሁድን ህዝብ ይወዳል። ደግሞ ስሜት አይደለም ፍቅሩ፣ በራሱ ገንዘብ በራሱ ጊዜ ምኩራብ ሰርቶልናል። አሰርቶልናል አይደለም ሰርቶልናል። የልቡን ሐሳብ መመዘን ትችላላችሁ። እየጠሉት ይወዳቸዋል፣ እየረገሙት ተግባራዊ ምላሽ ይሰጣቸዋል። በቤቱ ያለውን ድሃም ከሰው እኩል ከልጁ እኩል ያከብረዋል። እንዲድን እንዲፈወስም የመጨረሻውን ጥግ ጥረት ያደርጋል። ሚዛን ደፋ ማለት ነው። የእግዚአብሔር እንደራሴዎች ምልክታቸው ምንድን ነው? የእግዚአብሔር መደነቂያዎች ልላቸው ይችላሉ። አምላክ በሰው ይደነቃል። ይኸው ተጽፏል። ተደነቀበት። ለምን? ሊጠፉ እንደተቃረቡ እንስሳት ስለ ሌሎች ስለ ድሆች የሚያስቡ በጣም ቁጥራቸው በቀነሰበት ኢየሱስ የራሱን ምሳሌ በ100 አለቃ ውስጥ አገኘ። 100 አለቃ ሆኖ ብዙ ባሮችን ማሰለፍ ሲችል ይሄኛው ቢሞት ሌላ ባሪያ እኮ አያጣም። ግን ለሰዎች በተለይ ለድሆች ልዩ ልብ አለው። በቃ ማረከው ማለት ነው። አሁን ኢየሱስ የተደነቀው ምኑ ጋር ነው ብዬ አጠናው በእውነት። እና ወደ ቤቱ ፈጥኖ ሊቀርብለት ያላመነታው ጌታ በጣራው ቤት ሊገባ የፈለገበት ልመናው ቶሎ ያረገበት በዚህ 100 አለቃ ውስጥ የአምላክ ልብን ደስ የሚያሰኝ ምን ተገኛልኩ? ከሌሎች የተሻለ ምን ተገኘ ብዬ ሳጠና እምነቱ የመነጨው
ለድሆች ከሚራራ ልብ በመሆኑ ነው።